ላይ እንገኛለን። ተሽከርካሪው ራሱ ይስማል። በሰፈራ ነው ዶክተር ፈልጋለሁ። ዶክተር ካለ አደጋ ተፈጥሯል። እባካችሁ እርዳታ ፈልጋለሁ። ጌታዬ ዶክተር ነህ ጌታዬ? አዎ ዶክተር ነኝ። እባክህ እና ተከተለኝ አንዴ። ወንድም እባካችሁ ውስጥ ናቸው ብትወልድ እንዴት ነው የሚያደርግሽ? አሞኛል። አይዞሽ ዘና በይና በደንብ ተነሽ። አምቡላንሱ መቼ ይመጣል? ከ10 ደቂቃ በፊት ደውለን ነበር። እስካሁን መድረስ ነበረበት። የሕክምና ወረቀቶች አሉሽ? ቦርሳ ውስጥ ነው። የነፍሰ ጡሯ ስም ዋንግሿ፣ እድሜ 28፣ የደም አይነት ኦ፣ ምንም አይነት አለርጂ የላትም፣ ምንም አይነት በሽታ የለባትም። ምንድን ነው? የትራፊክ መጨናነቅ ነው። ሌላ ጣጣ። ከዚህ በላይ መጠበቅ አንችልም። ወደ ሆስፒታል ወሰዳት። አንድ የፖሊስ መኪና መንገዱን የሚከፍትልሽ። ጥሩ፣ በሩን ክፈችውና የኋላውን ወንበር ወደፊት አስተኛ። ቶሎ በሉ። ቶሎ በይ። ይኸውልሽ እግሮቹ ከፍ። አይዞሽ ወልሽ። እግሮቿን ያዥ። እሺ። ከፍ ምትክ። እሺ ከፍ ከፍ። ቆይ አንዴ። ማህፀኗ ከፍቷል። ልጁ ሆስፒታል ሳይደርስ ሊወለድ ይችላል። ሐኪም ነሽ? እኔ ማህፀንና ጽንስ ሐኪም ነኝ። ወደዚህ ጋር አድርጓት። ወደዚህ እዚህ ጋር አምጧት። ወደዚህ አምጧት እባካችሁ። እዚህ ጋር አምጡልኝ። ወደዚህ አምጡልኝ። ናና በደንብ አድርገህ እጇን ያዝና ወደ መሬት አስቀምጧት። ቀስ ብላ አስቀምጣት። የሆነ ነገር ፈልግና ከልለን። አይዞሽ፣ ልክ እንደኔ ተንፍሺ። ጠንከር በይ። እሺ። ምን አይነት አጋጣሚ ነው! ሲቸኩሉ ሁሉ ነገር ይጠማል። ጠንከር በይ። እሺ። አይዞሽ፣ አንዴ ግፊው። እሺ። አንዴ። አይዞሽ ሚስቴ። ብዙ አትጨነቂ። ይህን ነገር ያዝ። እባክህ ወንድሜ አንዴ ና። አንተን ነው። አንዴ ና ጌታዬ። እባክህን አለኝ። መቀስ፣ መቆንጠጫ፣ መጥፋሻ፣ መርፌ፣ አልኮል፣ አዮዲንና ሳብሎን እፈልጋለሁ። እነዚህ ልገዛልኝ እችላለሁ? አሁን ያልኩን አስታውስ። እባክህ እናግዛለሁ። ዋጋው መድኃኒት ቤት አለ። አብረን እንሂድ። አመሰግናለሁ። መንገዱ በጣም ተዘጋግቷል። ምን ያህል ኪሎ ሜትር ይቀረናል? 1 ኪሎ ሜትር ቢሆን አትለኝም።
አሳልፉ መንገድ አይዞሽ ጠንከር በይ እሺ አይዞሽ ሁኔታው እንዴት ነው የልጁን ጭንቅላት ያየሁት ነው እባክህ ሰማዩን ዘርጋውና ነጩ ላይ አስቀምጥ አይዞሽ በርታ በይ ትንሽ ብቻ እሺ ከዚያ አልኮሉን ትከፍትልሽ አይዞሽ ጠንከር በይ አይዞሽ እንዴ ዶክተር ነህ እንዴ ማድረግ ትችላለህ ልጅ የሚመጣበት ሁኔታ ታይና የማጸኗ በር ጠባብ ከሆነ ከታችኛው 45 ዲግሪ ላይ ቀደድ አድርገው ይኸውልህ እሱ ለኔ ተይ እሺ እንደገና እሺ አመሰግናለሁ አይዞሽ ሚስተር አታቋርጪ እሺ ማርች ለስትጁ ዝግጁ ነህ እንዴ ምን ልታደርጓት ነው ይሁን ወንድ ልጁ በጣም ትልቅ ነው እስቲ ካላደረግናት ልጁ በሽርቱ አስነታፈን አየር ሊያጥር ይችላል ይህን ካላደረግን ደግሞ ልጁ አደጋ ላይ ነው አትፍራ ሐኪሟ እውነቷን ነው እየነገረች ያለችው እንጀምር ጠንከር በይ እሺ አታንቀሳቅሹ አይቺ ደግሞ ከመቼው ቸኩላ ወለደች ወንድ ልጅ ከነቃጭሉ እንኳን ደስ አለሽ በጣም ደስ ይላል እናመሰግናለን ሚስትህን አመስግናት በጣም ጠንካራ ሴት ናት አመሰግናለሁ እንካ በዚህ አጽዳው በምንድን ነው ስፔሻላይዝድ ያደረግከው አንድ ጥያቄ ልጠይቅሽ ትችላለህ ማህፀኗ መክፈቱን እንዴት አወቅሽ አንተ በቃ የማህፀን ስፔሻሊስት አይደለህም ባይሆንማ ከጩኸቷ ትረዳ ነበር አመሰግናለሁ ይቅርታ መንገድ ተዘጋግቶ ነው በጊዜ ልንደርስ ያልቻለሁ ማን ያዋለዳት እኔ ነኝ ዶክተር ነሽ አዎ ስምሽ ማን ነው ሀቺንግ አመሰግናለሁ እስቲ ማፍቀርሽን አሳየኝ አንድ ችግር ቢፈጠር ደውለን እናገኝሻለን ችግር የለም ያው አምቡላንስ መጥቷል ልጅሽን ልጅን ወደ መኪና አስገቢው ተጠንቀቂ
ሳጥንሽ። ቆይኛ ነኝ። ከኤስጂ ሬፈራል ሆስፒታል ነው እንደ መጣችሁት? ምን ነው እባካችሁ ዛርሱኝ። ይሄማ የማይቻል ነገር ነው። በል በር ዝጋውና ቶሎ እንሂድ። ቻው። አንተ አስደነገርከኝ እኮ። የምን አደጋ ነው? የመኪና አደጋ ነው። ሰው ተርፏል? አዎ። ተው በኋላ እንገናኛለን። ሰላም፣ እንዴት ነሽ? ሰላም ሰላም ናችሁ? ሀይ፣ እንዴት ናችሁ? ተመልሻለሁ። ህፃኑ ደግሞ የልብ ምቱ ጥሩ አይደለም። ስለዚህ ኦክሲጅን ስጪው። በየ10 ደቂቃው እየሄድሽ እባክሽ። ችግር እንዲፈጠር አልፈልግም። እባክሽ ሂጂ በይ። ድንገተኛ አደጋው እኔ ከመድረሴ በፊት ሴትዮዋ ወልዳ ነበር። ያለ ዶክተር እርዳታ? አዎ፣ አንዲት ከገጠር የመጣች ሴት አዋላታለች። እንደውም እስቲች ሁሉ አድርጋታለች። ይቅርታ አስቤ አይደለም። ይቅርታ አድርጉልኝ። እሺ እውር ነሽ እንዴ? እያየሽ አትሄጂም?